Father, I love you so much. I'm so proud of you and what you have accomplished. ለ18 ዓመታት ለብዙ ኢትዮጵያውያን ተቀዳሚ ምርጫ ሆኖ የቆየው ኢቢኤስ ቴሌቪዥንን የጠነሰሱት ታላቅ ሰው አባቴ ውድቀትን እንደ አሉታዊ ነገር አይደለም የሚመለከተው። በዚህ ዝግጅታችን የትልቁ የኢትዮጵያ መዝናኛ ተቋም ኢቢኤስ ቴሌቪዥን አለቃ አማን ፍስሐ ጽዮን ማን ነበሩ? የተወለዱ ኢትዮጵያዊ ዜጋ ናቸው ወይ? የፖለቲካ አቋማቸውስ ምን አይነት ነበር? ሰብአዊ ባህሪያቸውስ በምን ይገለጻል? የሚሉ አጓጊ ጥያቄዎች መልስ ያካተተ የህይወት ታሪካቸውን ልናጋራችሁ ከብዙ አቅጣጫ መረጃ ቆፍረናል። ከቅርብ ወዳጆቻቸው፣ ከታዋቂ ሰዎችና ከኢቢኤስ ቴሌቪዥን ሰራተኞች ስለ ሟቹ አማን ፍስሐ ጽዮን መልካምነት የተሰጡ ልብ የሚነኩ ምስክርነቶችንም እናሰማችኋለን። የገነባው አሻራ የደረሰላቸው ሰዎች የቀየራቸው ህይወቶች አሉ። አባቴ ቃል ገባልሃለሁ እንደ ቤተሰብ በአንድነት እንቆማለን። በአማን ፍስሐ ጽዮን ማንነትን ጀምር። የኢቢኤሱ ዋና ሰው አቶ አማን በእናታቸውም በአባታቸውም ኤርትራዊ ናቸው። ትውልዳቸው ወይም ደግሞ ዜግነታቸው ኢትዮጵያዊ የሆነ ኤርትራዊ ግራ ያጋባል። ምንም እንኳን እናትና አባቱ ኤርትራዊ ቢሆኑም እርሳቸው ግን የአዲስ አበባ ልጅ እንደሆኑና ኢትዮጵያዊ ማንነት እንዳላቸው በቅርብ የሚያውቋቸው የጣቢያችን ምንጭ ጠቅሶልናል። ትውልዳቸው ኢትዮጵያዊ የሚሆን ኤርትራዊ፣ ሰውየው አሜሪካዊ ዜግነት ነው ያላቸው። ወላጅ አባቱ አቶ ፍስሐ ጽዮን በህይወት የሉም የሚሉ ምንጫችን የአማን ፍስሐ ጽዮን ወላጅ እናት ግን በህይወት እንዳሉና ሟቹ ከጀርመን አሜሪካ በተንከራተቱ የሕክምና ሂደት ላይ አብረው እንደተሰቃዩ ሰምተናል። ዳንኤል ክብረት ብርሃኔ የኢቢኤስ አለቃ ማረፋቸውን ተከትሎ በጻፉት አጭር ቅኔያዊ ገለጻቸው እንዲህ ይላሉ። አንዳንድ ሞት ያስደነግጠኛል። ለደቂቃዎች ደርቄ ቀርቼ ነበር። በኋላ ነው የነቃሁት። ቅንነት፣ ፈጠራ፣ ብሩህ ተስፋና ስራን መውደድ አንድ ላይ የሰሩ ሰው ነበረ። ደግ አይበረከትም አለ አበባው መላኩ። ልዋጭ የሚያስፈልገው እንዲህ ያለ ሞት በሌላ ለመለወጥ ነበር። ነፍስ በሰላም ትረፍ። የዳንኤል ክብረት ብርሃኔ ልዋጭ የምትል አገላለጽ ትንሽ ግራ ታጋባለች። እውነት ሟች ቢለወጥ በማን ይለውጡት ይሆን? እንዴስ ይባላል ወይ የሚሉ ጥያቄዎችን ያነሱ ሰዎች አልጠፉም። ይህንን ባለበት ትተን ቀና ስንል የቀድሞ ኢቢኤስ መዝናኛ አዘጋጅ ዋለልኝ ስለ አማን ልብ የሚነካ ንግግር አድርጎ ነበር። ዋለልኝ በጽፎ ዛሬ ያጣነው አለቃ ወይም የግል ሚዲያ ያለው ባለሀብት አይደለም። የቀዘቀዘ ልብ የሞቀ ደም ያለው አባትም ጓደኛ መሆን የሚችል ሰው ነው። ኢቢኤስ ስገባ 25 ዓመቴ ነበር። ከቤት ወጥቼ መኖር ጀመርኩ። ከ3 ወራት በኋላ ይመስለኛል ህይወትህን ትወደዋለህ ለሚለው ድንገተኛ ጥያቄ መልስ አልነበረኝም። የተረዳሁት ንግግራችን ያለቃ አይነት ባለመሆኑ በህይወቴ ፍራሽ ላይ የምተኛው ለአንተ መስራት ስጀምር ነው አልኩት። ወጣትነት ይዞኝ የንግግሬን ክብደት መመዘን የቻልኩት ከፊቱ አንብቤ ነው። ያ ገጽታ ያሰሪ አልነበረም። ታላቅ ወንድምህ አንጀቱ ሲቦደስ አይነት እንጂ። ከደቂቃዎች ዝምታ በኋላ ጥቅምት ወር ድርጅቱን ስቀላቀል የነበረንን የቅጥር ውይይት አስታወሰኝ። ኢቢኤስ መስራት የፈለከው ለደሞዝ ከሆነ አትድከም። እኔ የምፈልገው ኢቢኤስን ተጠቅሞ መለወጥ የሚፈልግ ጋዜጠኛ ነው። ለራስ ብረህ ከሰራ ኢቢኤስን ትቀይራለህ። የነበር ስምምነታችን። ደሞዜም በቀጣይ ወር ተስተካከለ። እኔም ራዕይ የሚባለውን ትምህርት አገኘው። በዚህ ጽሑፍ እንድትረዱልኝ የምፈልገው የሀዘን ስሜቴን ሳይሆን ምን አይነት ሰው ሀገር እንዳጣች ነው። አንጋፋና የመወዳትን ተዋናይት ለኢንተርቪው ጠርቼ በመጠባበቅ ላይ ሳለው ያረፈደችው ከአማን ጋር እያወራች እንደነበር ሰማው። በወቅቱ ከስራ የተገለለች በመሆኑ ውይይታቸው ስለምን እንደነበር ለመረዳት አልቻልኩም። ሳገኛት ግን ከመጠየቄ በፊት አማን ጋር ተጨቃጨቅን። ስልኬን ማን እንደሰጠው አላውቅም። ደውሎ የቤት ኪራይ ከፈለ። ዋሌ የዛሬ ዓመት እኮ ነው ስትል ታዲያ ይሄ ምን ያጨቃጭቃል አልኩኝ። የነገሯን ጭራ ለመያዝ በፈገግታም እግሬን አሞኝ እያነከስኩ የመጣሁት በፕሮግራማችሁ ለማመስገን ነበር፣ ግን አይሆንም አለ። እኔ አመሰግነዋለሁ፣ ከፈለጋችሁ ቁረጡት ነበር ምላሿ። እንዳለችው አመሰገነች። ይበልጥ የገረመኝ የአማን አመንኪዮ ነው። ለመመስገን ቦታ ያልነበረው ሰው አትቁረጡባት ደስ የሚላት ከሆነ አለ። የልቧን መሻት ከምኞቱ ነበር ያስቀደመው። ይህን ልብና ሀቅ ነበር መሆን የምፈልገው የምሞክረውም። አንድ ባልደረባዬ በህመም ስራውን በለቀቀ ሰሞን ኮሪያ ሆስፒታል ገባ።
ስማ አንተ ቢዚ ስትጫወት አለቃ ለጥያቄ ቀደመ አለኝ በስልክ እየሳቀ። አማን ቀደመኝ? አዎ ሙሉ የሕክምና ደረሰኝህንም ይዘህልኝና ተብያለሁ አለኝ። መጋቢት 2009 ላይ የኮልፌው ቆሼ ተደርምሶ ከ130 በላይ ህይወት አለፈ። አማን ከአሜሪካ አዲስ አበባ የገባበት ቀን ነበረ። በወቅቱ የሀገር ውስጥ ዜና አስተባባሪ ነበርኩና አንድ ሪፖርተር እንደላኩ ነገርኩት። ፊቱ ላይ የነበረውን ክብደትና ስብራት መግለጽ አልችልም። ሙሉ የዜና ዲፓርትመንቱ ወደ ስፍራው ሄደ። በርካታ ሽፋንም ተሰራ። በስብሰባችን መጨረሻ በደከመና በሰለለ ድምጽ እንዲህ አለኝ። ይህንን ህይወት ይህንንም አይነት ሞት ለማንም አይገባም። ሁላችንም ከዚህ ህይወት አንድ ስንዝር ብቻ ነው የምንርቀው። ከልቡ ነበር፣ እውነቱንም ነበር። የአማን ማንነት እንደዚህ ነው። አዛኝ፣ የልብ ብርቱ ሰው። ከወራት በፊት በአካል ተገናኝተን አወራን። የውስጥ ህመሙን በፊቱ ላይ ማንበብ አይቻልም። ረጋ ያለ አንደበቱና የሞቀ ፈገግታው ይሸፍነው ነበር። ጤና እንዴት ነው አልኩት። እሱ አለቃዬ ብቻ አልነበረም፣ ሮል ሞዴልም ጭምር ነበር። አረማመዱን፣ አነጋገሩን፣ እርጋታውን የጎረጅኩት ሰው ብዙ ህይወቶቻችን አለማወቄን ያሳዩኛል። አማን የሀሳብ ባህር ሆኖ ምንም እንዳልገባው ሰው ነው። ሲደብተኝ ሰበብ ፈልጌ የማወራው ካርታ ጠቋሚ አይነት። በአሜሪካ ኑሮዬ ቶሎ ብለህ ወደ ሙያ ተመለስ የሚል መካሪ ነው። ከወራት በፊት በአዲስ አበባ በአካል መምህሬ ነህ ስለው ፊቱ ላይ የነበረው ፈገግታ ከህሊና ይቀመጥ። እንደ ሙያ ልጅነታችን ከሌጋሲው ጋር እንኖራለን። አማን ነፍስ ይማር። ያደመጣችሁት ከዋለልኝ አስማረ ያዘነ ልብ የመነጨ ምስክርነት ነው። አንዳንዶች ግን ለኢቢኤስ የሚሆን ለመስራቹ ሰው አማን ፍስሐ ጽዮን ያላቸው አመለካከት አዎንታዊ አይደለም። ብዙ ትችቶችን ሲሰነዝሩ ይታያል። ሰውየው የመንግስት ቀኝ እጅ ናቸው ብለው የሚያሟቸውም አሉ። ጣቢያውን ቢሆን መረን የለሽና አንዳንዴ ከባህልና ወግ ወጣ ያሉ ዝግጅቶች ይተላለፉበታል የሚሉ ወቀሳዎች በየጊዜው ይደርሱበታል። አቶ አማን በትግራይ ጦርነት ጊዜ ለመንግስት ከፍተኛ ድጋፍ አድርገዋል በማለት ከወደ መቀሌ ያሉ ሰዎች ተቀይመዋቸዋል። ጠቅላዩ በትናንትናው ዕለት ሀዘናቸውን ሲገልጹ ሀገር በጭንቅ በነበረችበት ወቅት የተቻላቸውን ያደረጉ ሰው ናቸው ማለታቸው ከዚህ ጋር ሊያያዝ ይችላል። በሌላ በኩል የዋህነታቸውና ሰው ረጂነታቸው ከሚያውቋቸው ሰዎች አንደበቶች ሁሉ የሚፈልቅ ነው። ከትችቶቹ ፈቀቅ ስንል የብዙዎች ተስፋ፣ የችግረኞች ደራሽ፣ በሚዲያ ጥበባቸውን የሰውነትን ዋጋ ያስመሰከሩ ባለውለታ መሆናቸውን ወዳጆቻቸው መስክረዋል። የኢትዮጵያ የሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለራዕይ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ የብሮድካስቲንግ ኢንዱስትሪና ወዳጅ ዘመዶቻቸው በጥልቅ ሀዘን ላይ ይገኛሉ። አቶ አማን ለኢትዮጵያ የሚዲያ እድገት ያደረጉት አስተዋጽኦ ከግል ስኬት ባለፈ ሀገራዊ ፋይዳ ያለው ነበር። የኢቢኤስ መስራችና መሪ አቶ አማን እንደ አውሮፓውያን አቆጣጠር በ2008 ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው በውጭ ሀገር የሚኖረውን ኢትዮጵያዊ ወይም ደግሞ ዲያስፖራ የሀገሩ ባህልና ቋንቋ ወቅታዊ ሁኔታ ጋር በቅርበት እንዲገናኝ ማድረግ ነበር። ዛሬ ኢቢኤስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋም ሆኗል። አቶ አማን የኢቢኤስ መሪ ብቻ ሳይሆን ለመላው የኢትዮጵያ የቴሌቪዥን ጣቢያዎች ላይ ጠበቃ የቆሙ ታላቅ ሰው ናቸው። እኒህ መስራችና ሰብሳቢ የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ትልቅ ስራ ሰርተዋል። የኢትዮሳት ጠንሳሽ የኢትዮጵያ ቻናሎች ከሌሎች ሳተላይቶች ወጥተው በራሳቸው የሳተላይት ምህዋር ወይም ደግሞ ኤንኤስኤስ 12 እንዲሰባሰብ ሰውን በማድረግ የውጭ ምንዛሬ ለሀገር እንዲድንና ጥራት ያለው ስርጭት ለህዝብ እንዲደርስ አድርገዋል። በአሜሪካ የኢትዮጵያ የንግድ ምክር ቤት እውቅና የተሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የስራ እድል ፈጥረዋል። በተለይም ዘመናዊ ቶክ ሾው እንዲሁም ደግሞ የመዝናኛ ፕሮግራሞች በኢትዮጵያ እንዲለመዱ መንገድ የቀደዱ ቀዳሚ ሰው ናቸው። ከሚዲያ ስራቸው ባሻገር አቶ አማን ለብዙ አቅመ ደካማ ኢትዮጵያውያን የደረሱ በችግር ውስጥ ያሉትን የረዱና ለሰው አዛኝ የነበሩ ደግ ሰው ነበሩ። በዝግጅቶቻቸውም ሆነ በግል ህይወታቸው ላይ የብዙዎችን ህይወት በበጎ ተጽዕኖ ቀይረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገርም ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋም የሰሩት በጎ ስራና ያሳዩት የጥናት መንገድ ለብዙዎች አርአያ ሆኖ ይኖራል።
ከኢቢኤስ የወጣችበት አጋጣሚ አነጋጋሪ የነበረው ተወዳጇ ጋዜጠኛ መቅደስ ደበሳይ ቀጣዩን መልእክት አስተላልፋለች። ሙያተኛነትና ደግነት፣ ባለራዕይና መልካም አባት፣ ጥበበኛ ባል፣ ቅርብ አባት ያህል ደግ አለቃ፣ ለኢትዮጵያ የሚዲያ ዘርፍ ተቀዳሚ አስገኝ ነበር አቶ አማን። ምን ይባላል ደግ ሰው አይቆይም። አይሰው ከንቱ። ለመላው የኢቢኤስ ቤተሰቦች መጽናናት ይሁን። በተለይም ብቸኛ ጓደኛዋ የሆንካት ሚስትህ፣ ወንድሟ መከታዋ የሆንክላት የስራ አጋሯ፣ አለቃ እንዲሁም ደግሞ ታዛዥ አገልጋዩዋ የማትለያት ስትወጡ ስትገቡ አንድ ላይ በከፍታ ደግሞ በፈተና ጊዜያት ሁሉ የማይደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ። ምን ይውጥሽ ይሆን ወይዘሮ ማክዳ? እግዚአብሔር መንፈስ ቅዱስ ያጽናናሽ። በብዙ የምትሳሱላቸው ልጆቻችሁም ፈጣሪ ያጽናና። በሚዲያው ዘርፍ ለተሰነቀው የከፍታ ራዕይህ እንደሚቀጥል በጽኑ አምናለሁ። ነፍስ ይማር። ምንም እንኳን ኢቢኤስ ወገንተኛ ነው የተባለ ቢታማም ጋዜጠኛ ጌታሁን አሰፋ በአንድ ወቅት ከአማን ጋር የተነጋገሩትን በማንሳት እንደዚህ አይነት ዓላማ እንደሌለው አስረድቷል። የሆነ ቀን የስራ ሪፖርቴን አቅርቤ ስጨርስ ያላሰብኩትን ጥያቄ ጠየቀኝ። ጌታሁን ኢቢኤስ የማን ይመስልሃል አለኝ። ከዛ በፊት ስለ እንደዚህ አይነት ጉዳይ አስቤ አላውቅም። ጥያቄው እንዳልገባኝ ሲያውቅ አብራራልኝ። የየትኛው ብሔር፣ የየትኛው ሃይማኖት ወይም ደግሞ የየትኛው የፖለቲካ ድርጅት ደጋፊ ይመስልሃል አለኝ። እውነትም አሰብኩት። ነገር ግን ኢቢኤስ ከየትኛውም ጥግ ላገኘው አልቻልኩም። ሁሉም የሚከበርበት፣ ሁሉም እድል የሚያገኝበት፣ በትልቁም በትንሹም ተወዳጅ የሆነ ጣቢያ ብቻ እንደሆነ ነው ማቀው። አማን ኢቢኤስ ላይ የትኛውም ቡድን ውስጥ ያለ አይመስለኝም፣ የሁሉም ነው አለኝ። አየህ እኔ የምሰራው ኢቢኤስ የህዝብ ብቻ እንዲሆን ነው። ሁሌም ስትሰራ ኢቢኤስን የአንድ ቡድን ወይም ደግሞ አካል ሳይሆን የሁሉም ህዝብ ለማድረግ ስራ። ከዚያም ከእርሱ ጋር በቅርበት የሰሩ ሁሉ የሚያውቁትን ሁሌም ከንግግሩ መሀል የማትጠፋው ቃል ጨመረልኝ። አሁን ገባህ አይደል የምትለዋን። አማን ፍስሐ ጽዮን በህይወት ከማውቃቸው ከሚያስደንቁኝ መሪዎች አንዱ ነው። ከስራ ጓደኞቼ ጋር እሱ መሆን ቢያቅተን አካሄዱን፣ አነጋገሩን የምንኮርጅለት ምርጥ መሪ ነበር። የህልፈቱ ሀዘን ክፉኛ ጎድቶናል። ነፍስህ በሰላም ትረፍ አለቀይ። አማንዬ ነፍስህ በደጋጎቹ ትረፍ። ከወዳጆቹም እንደሰማነው የተለያዩ የጣቢያ ዝግጅቶች ላይ እንደምንመለከተው አቶ አማን እጅግ አዛኝና ደሃን የሚረዱ ሰው ነበሩ። እንደ አውሮፓውያን አቆጣጠር በ1972 የተወለዱት ይህ ባለ ራዕይ ሰው በተወለዱ በ54 ዓመታቸው ከዚህ ዓለም በሞት ተለይተዋል። ቻናላችን ለመላው የኢቢኤስ ቤተሰብና ለወዳጅ ዘመዶች ሁሉ መጽናናትን ትመኛለች። ነፍስ ይማር። ለዛሬ ዘንላችሁ የመጣነው መረጃ ይህንን ይመስል ነበር። በቀጣይ በመሰል ጉዳዮች እስከምንገናኝ ሰላም ቆዩ።